ጤና ይስጥልን ለአንድ ኢትዮጵያ ባንድ ላይ ከቤታችን ብቻችንን አንድንም ብቻችንን አይደለንም በሚል መሪ ቃል ምንነው ሸዋ ኢንተርቴይንመንት ከአዲስ ሚዲያ ኔትወርክ ጋር አርቲስቶች ከቤታቸው ላይቭ ኮንሰርትና የተለያዩ ቆንጆ መልእክቶችን ለእናንተ ያስተላለፉ ነው። አንጋፋና ወጣት የእናንተ ወዳጆች የምትወዷቸውና የምታምኗቸው አርቲስቶች በያላችሁበት ደስ ይበላችሁ። ዓለም ከግማሽ በላይ ተዘግታ ባለችበት ሰዓት ስራታችሁ ቤት የተቀመጣችሁ ነገ ለሚያስፈራችሁ የተሻለ ቀን እንደሚመጣ ሁሉም እየተመኘ ነው ይመኛል። የሰው ልጅ ብዙ ነገር ያልፋል። ለአንድ ኢትዮጵያ ባንድ ላይ ብቻችንን አይደለንም ብቻችንን አንድንም ብቻችንን አንሆንም በሚለው ለአርቲስቶች ከቤታቸው አሁን ደግሞ በደንብ የምታውቁት እሱ ብቻ ያለ የሚመስላችሁ የሱ ስም ብቻ ነው የምታውቁት። እንግዲህ ነፍስ ስናቅ ጀምሮ አስተማሪያችን የኛ ተከራካሪ አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው የዛን ጊዜ ሲከራከርልን የነበረው ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነህ ወይ? እንዴት ነህ? አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ ይሄን ዘፈን ከኔ በላይ? አረ በደንብ ነው የሰራው። በጣም የሚያወካው ብዙ አለ። በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል። እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው። በጣም ገናና እና ደግሞ አልባሳት ሁሉ ጨምረህበት ደግሞ ደስ በሚል ለየት ባለ መልኩ ያጂኝ አብጃል በሚል በጣም ስቴጅ በመቆጣጠር ደግሞ አንደኛ ነህ። እኔ በጣም አክባሪ ነኝ ሰሜ። ያክብርልኝ ነፂ አመሰግናለሁ። አንተም ጎበዝ ሙያተኛ ነህ እኮ በጣም እግዚአብሔር ይመስገን። ያው ተከራክራችሁ አሳደጋችሁ ተጫወቱ በጊዜያቸው ይጫወቱ በጊዜያቸው በጣም ከባድ ደስ የሚል ነው እኮ አሎ ልሎ በጣም ደስ የሚል ነው ሰሜ። በጣም አንተ በጣም ባለውለታ ነህ በእውነት ለባህል ሙዚቃ ትልቅ ባለውለታ ነህ። እንደገና ደግሞ ከታች ጀምሮ ነው እየለፋችሁ የመጣችሁት አይደለም? እውነት ነው። ብዙ ደክመናል። የድካማችን ውጤት ባናገኝም ግን ያው ባህሉን ጠብቀን እዚህ ደርሰናል። ትክክል የደከምክበት ደሃ ጉልበቱን አይቆጥርም ነው የሚባለው እኛ ሀገር ያው ማድረሱ ነው። እንደገና ደግሞ አሁን በብዛት ከአበሻ በተጨማሪ ፈረንጆች በደንብ ነው የሚያውቁ። በጣም ደስ ይላል ሰሜ። እንዴት ነው ቤት መቀመጥ እንዴት ነው? አንተ በየቀኑ ስራ ነበር አይደል? አዎ እንግዲህ አንዳንድ ጊዜ አንበሳም እኮ ይለምዳል። ልክ ነህ። አንበሳም ይለምዳል እኮ እንኳን የሰው ልጅ። አሁን ደግሞ እኛ ይሄ ነፂ የመጣብን መዓት እግዚአብሔር እሱ በመልካም መንገድ እስኪመልሰው ድረስ እየጸለይን የጤና ባለሙያ የሚነግረንን እየሰማን መንግስት የሚለንን እየሰማን ለኛ ሲሉ ለውጭ የሚያድሩ አሉ። እኛ ደግሞ ቤት ሆነን እነሱን እንጠብቅ እነሱ እኛን ይጠብቁ በሚለው እንግዲህ ይሄ አዋጅ ከታወጀ ሳይሆን ከመታወጁ በፊት ልክ በሽታውን እንደሰማሁኝ በቃ ቤት ነው ያለሁት። የትም አልወጣም። አሁን ከቤተሰቤ ከልጆቼ ጋር ቤቴ ነው ያለሁትኝ። ትክክለኛ ውሳኔ ነው። ማለፉ ስለማይቀር ካለፈ በኋላ በጤነኝነት ብዙ ነገሮችን መስራት ይሻላል። በጣም ደስ ይላል ሰምዬ። ምን ያህል ካሴት ነው ያለ ሰም? እንግዲህ በአልበም ደረጃ 7 አሉኝ። በነጠላ ዜማ ደግሞ ወደ 6 ኮሌክሽን ደግሞ ወደ 6 ከሰዎች ጋር የሰራዋቸው እንደዚህ ያለ ሄደዋል። በጣም ደስ ይላል። አሁን የጀመርከው አልበም አለ ወይስ ሌላ? አዎ ሁለት ስራዎች ጨርሻለሁ። በአጠቃላይ ሁለት አልበም ይሆን ጨርሻለሁ ስራዎች ሰብስቤ ማለት ነው።
ግን ያው አሁን በመታቀው ባለው ከዚህ ከበሽታው በፊትም ባለው የኮፒራይት ችግር ራስ ክንችል አንድ ሙሉ አልበም ለማውጣት አሁን ከባድ ነው ታውቀዋለህ። የፈለገው ቢሆን 600 700 ሺህ ብር አውጥተህ 100 ሺህ ብርና 200 ሺህ ብር አትመልስም። ስለዚህ አሁን ባለው የሀገሪቱ ተጨባጭ ሁኔታ ያው ቀስ ያረግነ አንዳንዷን ዜማ እየነጠልነ አገር ሰላም ሲሆን መድረኩን ከመድረኩ እንዳንጠፋ በሚል ተቀምጧል እንጂ ወደ ሁለት ሙሉ አልበም የሚሆን ስራ ጨርሻለሁ። በጣም ደስ ይላል። ቲፒካል ነው የምትሰራቸው ሙዚቃዎቹን ቦታቸው ድረስ እየሄድክ ነው አይደለም እንትን የምትለው? አዎ እንግዲህ ምንድነው ነፂ ያው ታውቃቸዋለህ የኔ ስራዎች ስሰራ ሁሉ ጊዜ ቦታው ላይ ሄጄ ነው እያንዳንዱን ነገር መጠንቀቅ አለብህ። ምክንያቱም አመጣጣችንም እንደምታውቀው ባህሉን ጠብቀን የመጣን ትውልዶች ነን እኛ። ስለዚህ ለገንዘብ ሳይሆን ለሙያው የኖርን ነን ማለት ይቻላል በእኛ ዘመን። ስለዚህ አሁንም ቢሆን የፈለገውን ያህል ገንዘብ ይውጣ እንጂ ስሰራ ሁሉ ጊዜ ባህሉ ውስጥ ገብቼ እዛው ቦታው ላይ ሄጄ ነው። አይታቸው ከሆነ ዘገኛ የሚለውን አይተው ከሆነ እዛው ዘግ የሚባል ቦታ ሄጄ ሐይቁ ድረስ ገብቼ ነው የሰራሁትኝ። እያበልያን አይተው ከሆነ ቦታው ድረስ ተገብቶ ነው የተሰራው። እነ ምንድነው አገውኛውንም አይተው ከሆነ እዛው አዊ ዞን ሄጄ ነው የሰራሁትኝ እዛው ቦታቸው ላይ። ያሁንም በቅርብ የወጣው ኦሮሞኛ ያገባናል የሚለው ዱገልቻ እሱም ራሱ ያው ቦታው ድረስ ደን ኦሮሚያ ክልል ውስጥ ገብተን ነው የሰራነው። ስለዚህ ሁሉ ጊዜ ያው ባህሉን ጠብቀን የመሄድ ግዴታ አለብን። ህዝቡም እግዚአብሔር ይመስገን አክብሮን እየኖረ ነው ያለ ነው። በጣም ጥሩ ነው። በጣም ጥሩ ነው። ሰማኸኝ እኮ ሲባል አንተ ነህ እኮ ሌላ ሰማኸኝ እኮ ሰማኸኝ እኮ የለም። ሰማኸኝ በለው ደግሞ ያው ስም እስከ አባት ሆኖ ከነሙያው ደግሞ ከነስራው መጣው ሰማኸኝ በለው ባላገር የሚለው ሲባል በጣም ትልቅ ነገር ነው እኮ በራስ ስም እንትን ስም ስራ መከተሉ በጣም እንትን ነው እና ደስ ይላል። በጣም ደስ ይላል። ብዙ ነገር ነው የሚሆነው። አሁን እዚህ ሀገር ብዙ አንተ ሾው በምታሳይበት ጊዜ ብዙ ጊዜ የሚመጡት ፈረንጆች ናቸው አይደለም? አዎ ነጮችም አበሾችም ይኖራሉ። በተለይ ወደ ውጭ ስወጣ ብዙ ጊዜ የምሰራው ያው እንደምታውቀው ሁለቱም ተቀላቅሎ ነው የሚገባው። አገር ውስጥም ቢሆን ነጮችም ካሉ አንዳንድ ጊዜ ለጉብኝት የመጡ ካሉ ያው ስለ መረጃው ርቀት ስለሌለው አሁን ባለው ቴክኖሎጂ ተጠቅመው የማየት እድል አላቸው። ትክክል። ያው እኛ ግን እዚህ ያለው ማህበረሰብ የባህል ሙዚቃ የልክ ባህልን ተስታኮ ብቻ ነው የሚሰማው እና ያ ትንሽ ያስቸግራል። የባህል ሙዚቃ ብቻ በሌሎቹ ዓለም የባህል ብቻ የራሳቸውን ባህልን ብቻ የሚገልጽ ሬዲዮ ስቴሽን አላቸው። የራሳቸው የሽልማት ድርጅት አላቸው። የባህል ሙዚቃ ባህሉ ውስጥ ሀገር አለ እና እኛ ሀገር ግን አሁን አንተ ሽልማት ተሸልሞ ተጠርተህ ታውቃለህ? የባህል ሙዚቃ ሽልማት ተብሎ አንድ 2-3 ጊዜ ኪዳን ኢትዮጵያ የሽልማት ድርጅት የሚባል ቆይቷል። ልክ ባላገርን እንደሰራሁ አንዴ ተሸለምሁኝ። ያጂኝን እንደሰራሁ ቀጥሎ ተሸለምሁኝ። ከዛ በኋላ ባሉ ስራዎች ላይ ግን በሙሉ ማየው ዘመናዊ ዘፋኝ ሲሸለም ነው ማየውና ያም ቅር አይለኝም፣ ደስ ይለኛል። ግን ይሄ ባህል ድምፃዊ እንግዲህ መቼም ኢትዮጵያዊነታችን አንክደውም። እኔ ነኝ ያሉ ዘመናዊ ዘፋኞችም ቢሆኑ ባህል ቀላቅለው ሲሰሩ ነው የሚሰማው ዘፈናቸውና ከተወሰነ ጊዜ በኋላ የሆነ የተሰበረ ብሪጅ ያለ ይመስላል ስታየው ባህሉ ላይና አመት ባሉን የሚያደምቀው የባህል ዘፈን ነው። አመት ባሉን የሚያደምቀው የባህል ዘፈን ነው። የትኛውም ቦታ ላይ የትኛውም እንትን ላይ አይተህ ከሆነ እንግዲህ መቼም ከጥንትም ጀምሮ ብሔራዊ ቲያትር፣ አገር ፍቅር፣ ራስ ቲያትር፣ ማዘጋጃ እነዚህ ውስጥ የባህል መሳሪያዎች ናቸው። በእኛ ዘመን ደግሞ ግሽ አባይ፣ ወሎ ላሊበላ፣ ፋሲለደስ የመሳሰሉ የባህል ሙዚቃዎች ናቸው እንግዲህ አንቱ ተብለው አሁን ድረስ የሚሄዱት። ግን አሁን ላይ ያለው ለባህሉ ያለው እንግዲህ ወይ
ተቆርቋሪ ማጣት ይሁን ወይ አሳሳቢ ማጣት አላቅም ሽልማቶቹ ቀዝቀዝ ብለው ነው የማያቸው በባህል ሙዚቃ ላይ ይሄንን ነገር ሆን ብሎ ተቋም እንደ ተቋም እንትን ብሎ ባህሉን እናንተ መቼም ሁሉም በባህል ዙሪያ ያሉ በጣም ፍቃደኞች ናቸው በብዙ ነገር ትብብራችሁ ላይ ስለምናቅ ማለት ነው ሁሉም ፍቃደኛ ነው የባህል ስራ ለመስራት እንደገና ደግሞ አድካሚም ነው በጣም አድካሚም ነው እንደው የባህል የትኛውም ዘባይ ባህል ሙዚቃ ቆመ አይደለም የምትዘፍነው እንደሌላው ሌላው አጃቢ ዳንሰኛ ወይም ደግሞ በራስ እንቅስቃሴ ካልሆነ በስተቀር የባህል ሙዚቃ ያደክማል ይመስለኛል እኔ ከተሳሳትኩ እኔ እንጂ የእናንተ በጣም ይከብዳል የባህል ሙዚቃው ግን ደግሞ ክብሩ ደግሞ ቢጨመርበት አሁን እንዳልከው ባህል አድማቂ ነው አዲስ አመት ሲመጣ ባህል አብሮ ነው የሚያብበው መውሊድ ሲመጣ ረመዳን ሲመጣ ምንም ሲመጣ የባህል ሙዚቃዎች አሉ ፋሲካ ገና ሁሉም በባህል ሙዚቃ ነው የሚደምቀው ባህል ዘፋኙ መቼ ነው የሚደምቀው የሚለው ነገር አሳሳቢ ነው ይሄንን እንግዲህ አሁን ይሄንን ለሚመለከታቸው የሆኑ ሰዎች ይሄንን ኮኛ ማድረግ እንችላለን ብለው ሊያደርጉ ይችላሉ የዛን ጊዜ ይሄንን ብለሃል ብለው እኔንም እንደን አገልግል ከበሮም ተሸከም ካሉ ሊሸከም ፍቃደኛ ነኝ ልል ነው ሰምሽ ታንኪዩ ነፂ ወነት ይሄን ሐሳብ ስላነሳው ደስ ብሎኛል ምክንያቱም ባህል የማይሞት የማያረጅ ከአመት አመት ሁሉ ጊዜ የምትጠብቀው ነው ገናን መቼም ቢሆን ልንሰርዘው አንችልም ፋሲካን መቼም ቢሆን ልንሰርዘው አንችልም ጥምቀትን መቼም ቢሆን ልንሰርዘው አንችልም እነዚህ በጣም ስር የሰደዱ ነባር ጥንታዊ ባህሎቻችን ማድመቂያዎቹ ደግሞ የኛ የባህል ሙዚቃ ነው እና ግን ስታየው ውስጡ ስትገባ ግን ድካሙ ደግሞ ያለው ባህል ሙዚቃ ላይ ነው እውነት ለመናገር ቅድም ጨርሰዋል የባህል ሙዚቃ ላይ በጣም ትልቅ ድካም አለው ከትራንስፖርቱ ጀምረህ ከቦታው ከመሄድ ጀምረህ አቀበት ቁልቁለቱ በእግርህ የምትገባቸው መንገዶች አሉ የፊልም ስራ በለው በቃ ደንበኛ በቃ እንደዛ ነው እንደው ሰዓቱ ይወሰናል በደቂቃ ይወሰናል እንጂኮ በረጅም ሲሆን ራሱን የቻለ ትልቅ ታሪክ ነው እኮ ያለው በ5 ደቂቃ ውስጥ ትልቅ ታሪክ ነው የሚሰራው እና እንግዲህ እስኪ አንድ ቀን ይስተካከላል በያስባለሁኝ አይሆፕ አንድ ቀን ይሆናል ትልቅ አዳራሽ ውስጥ በትልቅ ኮንሰርት ላይ የባህል ኮንሰርት ላይ እንገናኛለን እርግጠኛ ነኝ በእርግጠኝነት ደግሞ የባህል ሙዚቃ የባህል ባንድ ሲባል ተጣምሮ ሲሰራ ሙሉ ባንድ ክራር ብቻውን አንድ ራሱን የቻለ ሙዚቃ ይሰራል ዋሽንት ብቻውን ወጥቶ አንድ ነገር ይሆናል ከበሮ የኛ ሀገር ከበሮ ራሱን ችሎ የኛ ሀገር ማሲንቆ ራሱን ችሎ ብቻውን አንድ ሙዚቃ ሊመራ ይችላል ብቻውን ባንድ ሳያስፈልገው እውነት ነው እንግዲህ እግዚአብሔር ያርገው እንጠብቃለን ነጽዬ በጣም ጥሩ ነው ሰሚ ምንድነው አሁን እንግዲህ በመላው ዓለም ለሚገኙ ኢትዮጵያውያን ትውልድ ኢትዮጵያውያን ዓለም ከግማሽ በላይ ተዘግታ ባለችበት ሰዓት ስራቸውን ትተው ቤት የተቀመጡ ቤተሰቦች ላጤዎችና ጓደኞች ወንድሞች አሉን ጎረቤቶቻችን ስለኛ የሚጨነቁ ወዳጆቻችን ጎረቤት ሀገሮች አሉ እንደገና ኤርትራውያኖች አሉ ይሄንን ቃል ለሚሰሙ አሁን ሰማኸኝ በለው ሁሉም ሰው ሰማኸኝ ሲባል ያቺ ብላክ ኤንድ ዋይት ወደ ኋላ ተመልሶ ከዛ በኋላ ደግሞ ይሄ እዚህ ላይ ደግሞ እንትንን ጣል አድርገህ ዱላ እንደዚህ ይዘህ እንትን የሆነ ደስ የሚል አጎታዊ እንደገና ደግሞ የሆነ ትልቅ ወንድማዊ ነገር ነው በቃ ካንተ ስትሰራ የምናውቀው በስራዎች ደረጃ በጣም ቅን ልብ ያለው ሰው ሁሉ ሊያመሰግን ይገባል እነሱ እኮ ልጆች ናቸው ከአባባ ተስፋዬ ቀጥሎ በሬዲዮ በቴሌቪዥን ልጆች ናቸው ይጫወቱ በጊዜያቸው የሚል የሰማሁት አንተን ስለሆነ ማለት ነው እና እኔ በጣም አመሰግናለሁ በጣም ነው ማከብረው ወንድሜ ፍሪደም ማለት ነው ለልጆች ነፃነት መስጠት ማለት ነው ልክ ነው በጣም ትክክል እንደ ለልጆች ስለ ልጆችና ስለ ሴቶች የሚጨነቅ ሰው የሚቆረቆር ሰው በጣም ነው ደስ የሚለው እና ልጆች ሲባል እኛ በቃ እኔ ራሴ በቃ ከዚህ በኋላ በቴሌቪዥን ስለተነገረ በንጋታው ሁሉ ወንዝ ሂድና ዋኝ ምናምን የሚባል መስሎኝ ነበር ግን ቀስ በቀስ ተስተካከለ እና ሰምዬ አሁን ይሄን በባህል እንትን ለሚለው እንትን በዚህ ጊዜ አንተም ከልጆች ከቤተሰብ ጋር ያለህን ጊዜ መስዋዕት አድርገህ ስላወራኸኝ እኔ በጣም ደስ ብሎኛል በጣም ነው ማከብር በጣም ነው መወድ በጣም ነው ማመሰግን እና ለሚመልከት አሁን ይሄን ለሚያዩ ሰዎች ያዘጋጀው ነገር ካለ እስቲ አንድ ነገር ትልልኛለህ መጀመሪያ ኮቪድ በሚለው ዙሪያ
አንድ እንደ ቀልድ አንድ ቀልድ ልንገርህ። ኮርቫይዘር ብትጠጣ ይሰማል? ኮርቫይዘር ብትጠጣ ቪኤት ብትነዳ ድብን ትላታለህ እንጂ ካልተጠነቀቅ አይቀርልህም። እና ለመጠንቀቅ ደግሞ አንድ ዝም ብዬ የሰራሁት አለ። ይሄን አሁን ንክኪውን ፈርቼ ስቱዲዮ ሁሉ ቀጥሬ ሰው ኪዱ ስቱዲዮ ሳልድ ሁሉ ቀርቻለሁኝ። ስለዚህ ያንን ስራ ዝም ብዬ በባዶ ላንጎራጉርልህና ለመላው የኢትዮጵያ ሕዝብ በመላው ዓለም ላሉት እንዲያው እንደ ትምህርትም እንደ መዝናኛም ይሆናል። እሷን ላንጎራጉርልህ ይፈቀድልኝ? እሺ ነጽ እሺ መጦብናል የፍቅር ጠላት አትጠጋኝ ይለፍ ወቅት 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 በጥንቱ ሰላምታ በእናት በአባታችን አንገት ዝቅ አድርጎ ይሁን ሰላምታችን። እንግዳ መቀበል ለእኛ ማን ይነግራል? ይሄ ጊዜ ይለፍ መራራቅ ይሻላል። እንግዳ መቀበል ለእኛ ማን ይነግራል? ይሄ ጊዜ ይለፍ መራራቅ ይሻላል። አንዱን አንዱ መርዳት ዋናው መድኃኒቱ አንዱን አንዱ መርዳት ዋናው መድኃኒቱ አልፎ ስንገናኝ እንሆናለን ብርቱ። አንዱን አንዱ መርዳት ዋናው መድኃኒቱ አልፎ ስንገናኝ እንሆናለን ብርቱ። እንጨት ቢሰበሰብ ክብሪት አነደደው ይቅር መተፋፈግ በልብህ ውደደው። እንጨት ቢሰበሰብ ክብሪት አነደደው ይቅር መተቃቀፍ በልብህ ውደደው። ብዙ በሚመካው ከመጣ በእጃችን ብዙ በሚነካው ከመጣ በእጃችን ሰላምታውን ባንገት ፍቅሩን በልባችን ሰላምታውን ባንገት ፍቅሩን በልባችን ሰላምታውን ባንገት ፍቅሩን በልባችን። ለፍቶ አዳሪዎች ነን ከጥንት እስከ ማታ ለፍቶ አዳሪዎች ነን ከጧት እስከ ማታ። እንደ ቸርነቱ ይጠብቀን ጌታ እንደ ቸርነቱ ይጠብቀን ጌታ። እንደ እናት አባትህ እንደ እናት አባትህ እንደ አባትህ ጥምጣም እንደ እናትህ ሻሺ እንደ አባትህ ጥምጣም እንደ እናትህ ሻሺ። ይሄ ጊዜ እስከሚያልፍ ሽፍን ብለህ አምሺ ነፂ ሽፍን ብለህ አምሺ ሽፍን ብለህ አምሺ። ይሄ ጊዜ እስከሚያልፍ ሽፍን ብለህ አምሺ። አስገራሚ ነው። በጣም 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 ለካ ልምድ ምናምን ሲኖር የባንድ ምናምን ሙዚቃ ምናምን ምንም ሙዚቃ አያስፈልግም። ለካ እየተውክ ትመጣለህ። አዎ ጭንቁ እኮ ቅድም እኮ ነግሬሃለሁ። ጭንቁ አንበሳም ይለምዳል ብያለሁ እኮ። በጣም 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 አንበሳም ይለምዳል። ትክክል አንበሳም ይለምዳል። በጣም 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 ትልቅ መልእክት ያለው ነገር ነው። በጣም ሰሜ እጅግ በጣም ነው ማመሰግንህ። ግን እና አረ ባላገር የሚለውን ሳትል እሱን እንለያያለን እኔ እናንተ። አራዳ
ሲነፋ መለከት አራዳ ለአራዳ ሲነፋ መለከት ግጥም አርጎ ስሞ ናይን አይኗን መመልከት ግጥም አርጎ ስሞ ናይን አይኗን መመልከት አራዳ ወይ አዲስ አበባ ወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አይኮረና እግዚአብሔር የሥራህን ይስጥህ አገርም እንደሰው ይናፍቃል ወይ አራዳ በጣም 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 ነው ማመሰግነው ሰምዬ እጅግ በጣም አክባሪ ነኝ ወንድሜ እጅግ በጣም 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 ነው ማደንቅህ በመላው አድናቂዎች ስም ይሄው ምስጋና እና ለስከዛሬ በሙዚቃው ስላደረከው ለባህል ሙዚቃ ለምትከፍለው ለምታደርገው ነገር ሁሉ ወረታውን እግዚአብሔር ይክፈልህ እና በጣም በጣም ነው ማመሰግነው አሜን ነፂ በጣም አመሰግናለሁኝ በዚህ አጋጣሚ ማስተላለፍ የምፈልገው ነገር አለ ለመላው የኢትዮጵያ ሕዝብ በውጭም በውስጥም ለሀገር ውስጥም ላላችሁ በሙሉ በእስር ቤትም ላላችሁ በሕክምና ቦታም ላላችሁ በየቤታችሁም ለተቀመጣችሁ የእንጀራ ጉዳይም ሩጣችሁ እንድታድሩ ለሚያስገድዳችሁ በሙሉ ለሞላው የኢትዮጵያ ወገኖቼ እባካችሁን የጤና ባለሙያ ሚለንን እንስማ ለኛ ብለው ውጭ ወጣው ውጭ የሚያድሩ ብዙ ሙያተኞች አሉ የህግ አካላት ደንብ አስከባሪ ወታደር ፖሊስ የጤና ባለሙያ አምቡላንስ ሹፌሮች ሁሉም ዶክተሮች እነዚህ ሁሉ ለኛ ብለው ስለሆነ ውጭ የሚያድሩት እኛ ለነሱ እንጠንቀቅላቸው እነሱ ለኛ ይደክማሉ ይሄ ጊዜ ያልፋል በድል እንገናኛለን እግዚአብሔር ሰላሙን አምጦት የህዳሴ ግድባችን አልቆ ደግሞ ለምስራች ያብቃን አመሰግናለሁ በጣም ነው ምናመሰግነው ሰምዬ እጅግ በጣም አከብራለሁ እጅግ በጣም እወዳለሁ በጣም ነው ማመሰግነኝ የኔ ጌታ ሰላም ሁንልኝ ታንኪዩ ነጽዬ ታንኪዩ እኔ ማመሰግናለሁ ለአንድ ኢትዮጵያ ባንድ ላይ ሁላችንም ከቤታችን አርቲስቶች ከቤታቸው ለናንተ እንዲህ ያማረ ድንቅ ነገር ከቤታቸው ሆኖ የሚያጽናና ቃል እንደገና ደግሞ የሙዚቃ ኮንሰርት እንደገና ግጥም እንደገና ደግሞ ብዙ ወጎችን አይታችኋል ለናንተ ነው ብቻችሁን አይደላችሁም እኛም ብቻችንን አይደለም ማንንም ብቻውን አይደለም ኢትዮጵያ ብቻውን ድኖም አያውቅም ብቻውን ታሞም አያውቅም ሁላችንም የሚመለከተንን የሚገባንን ነገር ለሚገባው ሰው እናደርጋለን ይሄን ደግሞ ታውቃላችሁ ቀል ያልፍና ደግሞ ዋጋ ካሳ እንከፋፈላለን ያ መተቃቀፋችን ያ መጨባበጣችን ይመጣል በቅርብ ጊዜ ይመጣል ይስተካከላል ሁሉም ነገር ይስተካከላል ምንሾይ ኢንተርቴይንመንት ከአዲስ ሚዲያ ኔትወርክ ጋር ለናንተ ከቤታችሁ ሆናችሁ በሶስተኛው ዙር ዛሬ የጎፈንዱ ማብቂያ ነው ለአንድ ኢትዮጵያ ባንድ ላይ ከቤታችን ብቻችን አንድንም የሚለው ማብቂያ ነው ለአንድ ኢትዮጵያ የሚለው ፕሮግራም በውብ ፕሮግራሞች ገኖ ይቀጥላል ይገንና ይቀጥላል የተሻለ ዓለም ይመጣል እኔ ነጻነቱ ወርቅነህ ነኝ